ኤርትራ ውስጥ ብዙ ዴቨሎፕመንቶች አሉ። ይሄ በሰጥቶ በመቀበል የሚያምኑ የፖለቲካ ኃይሎች የተፈጠሩ ነው ያሉት። ሰላማዊ የሆነ ኑሮ እዚህ እንዲኖር የመፈለግ እና አብሮ የመልማት ፍላጎት ያላቸው ኃይሎች እየተፈጠሩ ነው ያሉት። እነዚህን ለጊዜው እናቆያቸው። የኤርትራ የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው፣ ሌላ እንትን የለውም። ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከነሱ ጋር ያለው ግንኙነት ይሄን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የኢሳያስ መንግስት ኢትዮጵያ ካልተተራማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማውም። ይሄ ቋሚ ጠባዩ ነው፣ ፖሊሲው ነው ማለት ግን ቋሚ ጠባዩ ነው። እኔም ስልጣን ላይ በነበርኩበት ጊዜ ሳየው የነበረ ነው። ከወጣሁ በኋላ የማየው ነገር ይሄን ነው። ስለዚህ ይሄ የኢትዮጵያ መንግስት ወደ ኃይል አማራጭ እንዲገባ የሚያስገድድ ነው። አርፎ ቢቀመጥ አንድ ጉዳይ ነው የሚሆነው። የኢትዮጵያን ግዛት ይዞ ዛላምበሳን፣ አይጋን ይዞ ባድመን ምናምን ይዞ ሰዎች እያስታጠቀ ሰው እየላከ በግላጭ ሁሉን ድጋፍ እያደረገ ከፋኖ ከምናምን ጋር ነው ቅንጅት ንፍጠር እያለ ቅንጅት እየፈጠረ ባለበት ወቅት ምንም አይመጣብኝም ብሎ ማሰብ እኔ ትክክለኛ የመንግስት ፖሊሲ ነው ብዬ አላምንም። ይሄ የሆነ ባለበት ወቅት ደግሞ የኢትዮጵያ መንግስት አይ ምንም አይመጣብኝም ብሎ ዝም ብሎ መቀመጥ ተመራጭ ኦፕሽን አይደለም እና ራሱን የመከላከል የሀገሪቱን ሴኩሪቲ የመከላከል መብት አለው። ከዛ በላይ ግን በውስጥ ግጭት አገሪቱ ብሊድ እያደረገች ነው ያለችው፣ ኢኮኖሚካሊ ብሊድ እያደረገች ነው ያለችው። እንደ ሪስፖንሲብል መንግስት መጠን ይሄን ማቆም አለበት። አገሪቱ ከጦርነት ከእርስ በርስ የሚሆን ከምናምን ጦርነት ወጥታ ወደ ሰላም ወደ ልማት የሀገራችንን የኢኮኖሚ ሀብት ወደ የተሻለ ኑሮ ልናሸጋግር የምንችልበት መንገድ መያዝ አለበት። ማለት አንድ መንግስት ይሄን ማድረግ አለበት እና እየተገፋ እየሄደ ያለ ነው የሚመስለኝ። ሀገራችን ውስጥ ያለው የፖለቲካ ችግር ሀገራችን ውስጥ ያለውን ሁኔታ እንዴት እንፈታዋለን የራሳችን ጉዳይ ነው። ራሳችን በውስጣችን የምናገርበት ጉዳይ ነው የሚሆነው። በኤርትራ መንግስት አዝማችነት የሚመጣ ችግር ግን የሚፈታ ችግር ግን የለም። በኤርትራ መንግስት አዝማችነት የሚፈታ ችግር የለም።